አመሰግናለሁ። በመጨረሻም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ምክትል ጦር አዛዥ አርበኛ ታከለ እዚህ ይገኛሉ። እንደው የመጨረሻ የመደምደሚያ ሀሳብ ለወገኖቻችን እንዲያስተላልፉልን እስኪ እድሉን ልስጦት። እሺ፣ አመሰግናለሁ። እንደ አጠቃላይ ወንድሞቼ ሁሉን ነገር ተናግረውታል። ምናልባት በዛ አጋጣሚ ላመሰግን እንፈልገው ለዋጮ ቀበሌ ማህበረሰብና ለኩሪብሪ ቀበሌ ማህበረሰብ የአፋር ወንድሞቻችንና እናቶቻችን እህቶቻችንን ተቀብለው ተከታታይ በጋውን ወራት ሳያስቀይሙ እርሻ መሬታቸውን ለቀው ማሾ መሬታቸውን ለቀው የሚበሉትን ሰጥተው የሚጠጡትን አጠጥተው አብረው በመቆየታቸው ላመሰግን እወዳለሁ። ሞራል ስጣቸው። በመቀጠል እኛ አፋር ማህበረሰብ ማለት አማራ ማህበረሰብ ማለት ነው። አማራ ማህበረሰብ ማለት አፋር ማህበረሰብ ማለት ነው። አፋር ማለት የሰው ዘር መገኛ ቅርሶቻችን እናቶቻችን ናቸው። በበርካታ ሀብቶች የምናገኘው ከአፋር ህዝብ ነው። አማራ አላፋር ህዝብ፣ አፋር ህዝብ አላማራ አይኖሩም። ሲኖሩም በዚሁ ልክ ነው። ጉርብትናችንም ዛሬ የመጣ ሳይሆን ከጥንቶቹ ከአፄዎቹ ጅምር የሚያዋስነን ህዝብ እንጂ ድንበር አይደለም። አብረን ስንበላ አብረን ስንጠጣ የነበርነን ጊዜ ያመጣው አጥር ያጠረው መንግስት ከፋፍሎ በታትኖ ቢያስቀምጠንም እኛ ግን አንድ ነን። አንድ መሆናችንን አሳይተናል። ነገም ባለን አቅም ምንም እንኳ ውጊያ ላይ ብንሆን፣ ምንም እንኳ ጦርነት ላይ ብንሆን ህዝባችን ያቀመሰንን አብረን እንቀምሳለን። ህዝባችን ያበላንን አብረን እንበላለን። ህዝባችን የሰጠንን ፌስታል አብረን እንካፈላለን። መጪው ክረምት ነውና በተለያየ ምክንያት ሊጎዱ ይችላሉ። መጠለያ ላይኖራቸው ይችላል። ፎቅ ቤት ያለው እምድሩን፣ ሸራ ያለው ሰንጥቆ ተባብረን አብረን እንቀጥላለን። ከወንድሞቻችን ከእናቶቻችን ከእህቶቻችን የተለየ ሀብትም የለንም፣ አስተሳሰብም የለንም። በዛ ልክ ነው መናገር እንፈልገው። አመሰግናለሁ። ጨርሻለሁ። ከልብ እናመሰግናለን።